ማንኛውም ቋንቋ ላይ ሁለት በጣም ወሳኝ የሆኑ ነገሮች አሉ፣ ቃላትና ሰዋሰው። የእነዚህ ነገሮች ምሳሌያቸው ልክ አንድ ግድግዳን ለመገንባት እንደ ብሎኬትና እንደ ሲሚንቶ ነው። አንዱ ያለ ሌላኛው ምንም ጥቅም ሊሰጥ አይችልም። ብዙ ብሎኬቶችን መደርደር ብቻ ግድግዳ ሊያደርጉ አይችልም። በተቃራኒው ሲሚንቶ ብቻውን ግድግዳ ሊሆን አይችልም። ይልቁንስ ብሎኬቶችን ከደረደርን በኋላ በመሃል ለማጣበቅና ለማያያዝ የግድ ሲሚንቶ ያስፈልገናል። አንዱ ያለ ሌላኛው መቆም አይችልም ማለት ነው። ቋንቋም ላይ በተመሳሳይ ቃላትን ብቻ ማወቅ ትርጉም የለውም። ይልቁንስ እነዚህ ቃላቶች እንዴት እንደሚጣመሩና እንዴት ተቀናጅተው አረፍተ ነገር እንደሚመሰርቱ ማወቅ የግድ ያስፈልጋል። ይሄ ደግሞ ሰዋሰው ተብሎ ይጠራል። በአረበኛ ደግሞ ነህው ተብሎ ይጠራል። በዚህና በቀጣይ ተከታታይ ክፍሎች የምናየው ይህን ወሳኙን የአረበኛ ሰዋሰው ወይም የነህው ህግ ይሆናል። ከዚህ ትምህርት ፍሬያማ ለመሆንና ለመጠቀም ሁሉንም ተከታታይ ክፍሎች እንድትከታተሉ እየጋበዝኩኝ አሁን ቀጥታ ወደ ትምህርቱ እናልፋለን። የአረበኛ ሰዋሰው ወይም የነህው ትምህርት ላይ መጀመሪያ የግድ ማወቅ ያለብን አንድ በጣም ወሳኝ ነጥብ አለ። እሱም አረፍተ ነገር እንዴት ይመሰርታል፣ ወይም በአረበኛ የተሟላ አረፍተ ነገር ወይም ጁምላ ሙፊዳ ማለት ምን ማለት ነው? አንድ አረፍተ ነገር ጁምላ ሙፊዳ ሊባል ዘንዳ ምን መስፈርቶችን ሊያሟላ ይገባል የሚለውን መጀመሪያ ማወቅ ያስፈልጋል። ይህን ለማወቅ እስኪ እነዚህን አረፍተ ነገሮች በደንብ እናስተውላቸው። አልኪታቡ ሙፊዱን፣ አከለ ዓሊዩን ኹብዘን፣ የዒሹ ሰመኩ ፊልማኢ። እስኪ የመጀመሪያውን አረፍተ ነገር እናስተውለው። አልኪታቡ ሙፊዱን። ይህ አረፍተ ነገር ከስንት ቃላት የተቀናጀ ነው? በጣም ጥሩ። ይህ አረፍተ ነገር ከሁለት ቃላት የተቀናጀ ነው። አልኪታብ እና ሙፊድ ከሚሉት ከሁለቱ ቃላት የተቀናጀ የሆነ አረፍተ ነገር ነው። ነገር ግን አልኪታቡ መጽሐፉ ብለን ዝም ብንል ግን ወይም ሙፊድ ብቻ ብለን ዝም ብንል ለሚያዳምጠው ሰው የሚሰጠው መልእክት አለ? የሚያስተላልፈው መረጃ የተሟላ መልእክት አለ? የለም። አልኪታቡ ብሎ አንድ ሰው ዝም ቢል ለሚያዳምጠው ሰው የሚሰጠው መረጃ የሚሰጠው መልእክት የለም። በተቃራኒው ሙፊዱን ብቻ ብሎ ዝም ቢል የሚሰጠው ጥቅም የለም፣ የሚያስተላልፈው መልእክት የለም። ይልቁንስ በተቃራኒው ሁለቱንም ቃላቶች አቀናጅተን አልኪታቡ ሙፊዱን መጽሐፉ ጠቃሚ ነው ብለን ብንል ለሚያዳምጠው ሰው የተሟላ ሐሳብ የተሟላ መልእክት አስተላልፈናል። በተቃራኒው ግን አልኪታቡ መጽሐፉ ብለን ዝም ብንል ግን ያልተቋጨ በእንጥልጥል የቀረ ሐሳብ ይሆናል። ስለዚህ አልኪታቡ ሙፊዱን የሚለው ቃል ጁምላ ሙፊዳ ነው ማለት ነው። እንዴት ጁምላ ሙፊዳ ሆነ? የተሟላ መልእክት አስተላልፏል፣ የተሟላ ሐሳብ አስተላልፏል ማለት ነው። በተጨማሪም ደግሞ ቃላቶቹ ሁለት ናቸው። አንድ ቃል ብቻውን መልእክት ማስተላለፍ አይችልም ማለት ነው። ወይም ደግሞ ጁምላ ሙፊዳ ሊባል አይችልም ማለት ነው። የተሟላ አረፍተ ነገር ሊባል ዘንዳ የግድ ከሁለት ቃል ወይም ከዛ በላይ ካሉ ቃላቶች ሊቀናጅ ይገባዋል ማለት ነው። ይሄ ነው እንግዲህ ጁምላ ሙፊዳ ብሎ ማለት። ሌሎችንም አረፍተ ነገሮችንም ብናስተውላቸው ወይ ከሁለት ወይም ከሶስት ወይም ከዛ በላይ ካሉ ቃላቶች የተቀናጁ ሆነው የተሟላ ሐሳብ የሚያስተላልፉ ናቸው። አከለ ዓሊዩን ኹብዘን፣ ዓሊይ ዳቦ ተመገበ። ይህ አረፍተ ነገር ከሶስት ቃላቶች የተቀናጀ ነው። በተጨማሪም ደግሞ የተሟላ ሐሳብ ያስተላልፋል። ስለዚህ ጁምላ ሙፊዳ ነው ማለት ነው። በተመሳሳይ የዒሹ ሰመኩ ፊልማኢ፣ አሳው ባህር ውስጥ ይኖራል የሚለው አረፍተ ነገርም እንደዚሁ አንደኛ ከአራት ቃላቶች የተቀናጀ ነው። ሁለተኛ ደግሞ የተሟላ ኢንፎርሜሽን፣ የተሟላ መልእክት፣ የተሟላ ሐሳብ ያስተላልፋል። ስለዚህ ይሄም እንደዚሁ ጁምላ ሙፊዳ ነው ማለት ነው። ስለዚህ ባጭሩ በአረብኛ ወይም በነህው ትምህርት ላይ አንድ አረፍተ ነገር ጁምላ ሙፊዳ ነው፣ የተሟላ አረፍተ ነገር ነው ሊባል ዘንዳ ሁለት መስፈርቶችን ሊያሟላ ይገባል። አንደኛው ምንድነው? ከሁለትና ከዛ በላይ ከሆኑ ቃላቶች የተቀናጀ መሆን አለበት። ሁለተኛው ደግሞ የተሟላ ሐሳብ የተሟላ መልእክት የሚያስተላልፍ መሆን ይኖርበታል ማለት ነው። ዑለሞችን በአረበኛ በዚህ መልኩ ይገልጹታል። አተርኪቡ الذي يفيد فائدة تامة፣ የተሟላ የሆነ ጥቅምን መስጠት የሚችል የቃላት ቅንጅት ማለት ነው። በዚህ መሰረት እንግዲህ ከሁለትና ከዛ በላይ ካሉ ቃላቶች ተቀናጅቶም ነገር ግን የተሟላ ኢንፎርሜሽን የተሟላ መልእክት የማያስተላልፍ ከሆነ ሐሳቡ በእንጥልጥል የቀረ ከሆነ እንደዚሁ ጁምላ ሙፊዳ አይባልም። ለምሳሌ ኢን ጃአ ሙሐመዱን፣ ሙሐመድ ከመጣ አልኩኝ። ከሶስት ቃል የተመሰረተ የተቀናጀ ነበር። ነገር ግን ሁለተኛው መስፈርት ስላላሟላ ጁምላ ሙፊዳ አይባልም ማለት ነው። እስኪ በዚህ መሰረት ጁምላ ሙፊዳ ግልጽ ከሆነላችሁ ከሚከተሉት አረፍተ ነገሮች ውስጥ ጁምላ ሙፊዳ የሆኑትንና ያልሆኑትን ትለዩልኛላችሁ። ስንቶቹን በትክክል እንደመለሳችሁ ኮሜንት ላይ ጻፉልኝ። አተውቡ ጠዊሉን፣ ለው ጃአ ሙሐመዱን፣ ሷመል ጉላሙ፣ ذهبت إلى المدرسة، إن صبرت، البيت الذي،
المال كثير ليس المريض መርሐባ መልሱን ከመለሳችሁ አሁን ደግሞ ትክክለኛ ምላሾቹን እኔ እነግራችኋለሁ። ምን ያክሎቹን በትክክል እንደመለሳችሁ ኮሜንት ላይ ጻፉልኝ። ጁምላ ሙፊዳ የሆኑት አንደኛው፣ ሶስተኛው፣ አራተኛውና ሰባተኛው። ጁምላ ሙፊዳ ያልሆኑት ሁለተኛው፣ አምስተኛው፣ ስድስተኛውና ስምንተኛው። ለምን ከተባለ ሁለተኛውም ለው ጃአ ሙሐመዱን ሙሐመድ ከመጣ የሚል የተንጠለጠለ ሐሳብ ነው። አምስተኛውም ኢን ሶበርተ ከታገስክ ይሄም የተንጠለጠለ ሐሳብ ነው። ስድስተኛው አልበይቱ ለዚ የሚለውም ያ ቤት ብሎ ያላለቀ ሐሳብ ነው። ይሄም እንደዚሁ ጁምላ ሙፊዳ አይደለም። ስምንተኛውም ለይሰል መሪድ ህመምተኛው አይደለም። ምን አይደለም? የተገለጸ ነገር የተሟላ ነገር አይደለም። ስለዚህ ይሄም ጁምላ ሙፊዳ አይደለም ማለት ነው። እስኪ ሌላ መልመጃ ደግሞ እንስራ። እነዚህን ነጠላ ቃላቶችን ተጠቅመን የተሟላ አረፍተ ነገር ወይም ጁምላ ሙፊዳ እንሰራለን። አኸዘ፣ ዩሳፊሩ፣ አልበይት፣ አልማ። እስኪ እነዚህን ነጠላ ቃላቶችን ተጠቅመን የተሟላ አረፍተ ነገር ወይም ጁምላ ሙፊዳ እንስራ። እናንተ እየሰራችሁ እኔም ደግሞ ልስራላችሁ። አኸዘ ሙሐመዱን አልኪታበ፣ ዩሳፊሩ ኻሊዱን ኢላ መካ፣ አልበይቱ ነዚፉን፣ አልማኡ ባሪዱን። በጣም ጥሩ። እስኪ አንድ ተጨማሪ መልመጃ ልስጣችሁ። አሁን ደግሞ እነዚህን የተጓደሉ አረፍተ ነገሮችን በማሟላት የተሟላ አረፍተ ነገር ወይም ጁምላ ሙፊዳ እናርጋቸው። አንደኛ ፈራግ አጥፍሉ አለበነ፣ ሁለተኛ አልበይቱ ፈራግ አኒል መስጂድ፣ ሶስተኛ ፈራግ ረኪበል ሒማራ፣ አራተኛ አልኡስታዙ ፈራግ፣ አምስተኛ ፈራግ ዑመሩ ኢለል መስጂድ። ለእነዚህ ክፍት ቦታዎች ተዛማጅ የሆኑ ቃላቶችን በመምረጥ የተሟላ አረፍተ ነገር ወይም ጁምላ ሙፊዳ አድርጓቸው። መልሳችሁንም በኮሜንት ጻፉልኝ። በጥቅሉ በዛሬው ትምህርታችን እንዳየነው በአረብኛ ወይም በነህው ትምህርት ላይ አንድ አረፍተ ነገር ጁምላ ሙፊዳ ሊባል ዘንዳ ሁለት መስፈርቶችን ሊያሟላ ይገባል። አንደኛ ከሁለት ወይም ከዛ በላይ ከሆኑ ቃላቶች የተቀናጀ ወይም ደግሞ የተገነባ ሊሆን ይገባል። ሁለተኛው ደግሞ ለሚያዳምጠው ሰው የተሟላ ኢንፎርሜሽን፣ የተሟላ ሐሳብ፣ የተሟላ መልእክት የሚያስተላልፍ የሚሰጥ ሊሆን ይገባል። ከሁለቱ መስፈርቶች አንዱ ከጎደለ ጁምላ ሙፊዳ ሊባል አይችልም ማለት ነው። በዚሁ አጋጣሚ የአንድ ወር የነህው ኮርስ ለጀማሪዎች በጣም ቀላልና አጭር በሆነ መልኩ አዘጋጅቼላችኋለሁ። ኮርሱን ለመውሰድ ከፈለጋችሁ ኮሜንት ላይ ባስቀመጥሁላችሁ የቴሌግራም አድራሻ በማናገር ተመዝግባችሁ ኮርሱን መውሰድ ትችላላችሁ። የዛሬው ቪዲዮአችን ይህን ይመስል ነበር። እንደተጠቀማችሁበት ተስፋ አደርጋለሁ። እንደዛ ከሆነ ደግሞ በርካታ ወንድምና እህቶችም እንዲጠቀሙበት ቪዲዮውን ላይክ እና ሼር ማድረግ እንዳይረሳ። በቀጣይ በሌሎች ክፍሎች እስክንገናኝ ድረስ መልካም ጊዜ እመኝላችኋለሁ። ወሰላሙ አለይኩም።